አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እስኪ አንድ ነገር ላስቸግራችሁ። ይሄ የምታዩት ልጅ የተወለደው ሸዋ አንጾኪያ ገምዛ ወረዳ ይባላል። ልዩ ቦታው ተረፍ ትባላለች። በስደት ነው እናቱ ያለችው። ከጠፋ ከ3 አመት ወደ 3 አመት ምናምን ሆነው እና እንደው እስኪ ሙስሊም የሚሆናችሁ በአላህ ክርስቲያን የሚሆናችሁ በፈጠራችሁ አምላክ ይዛችኋለሁ። ሸር እና ዲት አድርጉት። አንድ ቀንም እንግዲህ በድምጽ መጥቼ አላቅም፣ ይሄን አድርጉልኝም ብዬ አላቅም። ግን አንድ እናት አለች በጣም የምታሳዝን። ልጁም እንደምታዩት ገና ወጣት ነው፣ ገና 20 አመት ያልሞላው ልጅ ነው። ሲመጣ እንደ ማንኛውም ሰው ስደት ያልፍልኛል ብሎ ድንበርን አለፍ ያለው ካለ በኋላ ነው አድራሻ የጠፋው እና እናቱ በጣም ታሳዝናለች፣ ታለቅሳለች። እና እንደው እባካቸው እንደው ትልልቅ ሚዲያዎች ጋር እንዲደርስ ኮፕሊንግ እና ሸር አድርጉልኝ፣ እንተባበራት። በጣም ነው የምታሳዝነው። እሱም ገና አንድ ፍሬ ህፃን ልጅ ነው እና እኔ ብዙም ወሬ አልችልም። ብዙም ወሬ ስለማልችል እባካችሁ ሸር ኮፕሊንግ እባካችሁ ብዬ እኔ እንጃ ብቻ እንዴት እንደምላላቅ። ማለት ለእናቱ በጣም ይከብዳል። እንኳን ለእናቱና እኛ ሸር ባደረገችው ቁጥር ወይም ደግሞ የሆነ በቃ ያኔ ብዙ ጊዜ የሆነ አሁን በየሆስፒታሉ እንደዚህ ነው ሲሉ ብዙ ጊዜ ትዝ ትለኛለች ማለት ነውና አብዛኛ ደግሞ የወለደ ያውቀዋል። እና እባካችሁ ሸር እና ኮፕሊንግ ማለት ነው እንደ ሸር እና ኮፕሊንግ አድርጋችሁ የተቻላችሁትን ማለት ነው። እና አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።